አብሬው ስዞር ኖርኩት ዘመኔን ሙሉ። የውጭ ምግብ እንዳይበላ የውጭ ሰው ልብሱን እንዳያጥብበት ኢቨን እሱ ፊልድ ሲኖር እኔ አብሬው ነበር እዛ ገጠር ፊልድ ውስጥ የምኖረው። ለምንድን ነው ለእኔ ግማሹን ብር ሲልክልኝ እሱ ጋር ግማሹ ሲቀር ሰው አንሆንም፣ ቶሎ እንድንቀየር ማለት ነው አብረን መሆን አለብን ብዬ ብታምንም ባታምንም እንደ ሴት ከፊልድ ሀገር እኔ ብር ተልኮልኝ አያውቅም። እመቤቴ ምስክሬ ናት። እስቲ እዚህ ቦታ ልከራይና አንተ ብር ላክልኝ ብዬው አላውቅም። አብሬው ነው የኖርኩት። ራሴ እያበሰልኩ ራሴ ልብስ እያጠብኩ። ለምን እድገታችን ቶሎ እንዲደርስ ቶሎ በአጭሩ ወደ ሀብት ጎዳና እንድንሄድ። አንዳንድ ሚስቶች እነሱ አዲስ አበባ ይቀመጡና ባሎች ፊልድ የሆኑና ብር ይላካል። የቤት ኪራይ እዚህም ይከፈላል፣ እሱም ያለበት ሀገር ይከፈላል። እሱም እዛ ዱቤ ይበላል፣ እሷም እዚህ ገዝታ ትበላለች። ተረታል። ሁለት ቦታ ሲሆን ብሩ ቶሎ እቅዱ ታርጌት አይመታም ብዬ አስቤ ገጠር ታውቃለህ፣ ገጠር እቺ ልጅ ሰፈር ነው የምትኖረው እስከሚባል ድረስ እንደዚህ ከተማ ውስጥ እንደዚህ ሴት አለ እስከሚባል የምኖርበት የነበረው ቦታ ማለት ሃርድ ቦታ። ውሃው ዳኒ ፀጉሬን ሙልጭ አድርጎ ጨው ነው ውሃው አካባቢው ይልኩባቸው። ፀጉሬ ቂጤ ላይ የነበረ ፀጉር ሙልጭ አድርጎ እሱ ውለታዬ አልታሰበም ዳኒ። እኔ አሁን ብሶት ላወራ አይደለም። እንደዚህ ዋጋ የተከፈለለት ትዳር ቴንኪው አልተባልኩም። መልክሽን አተሽበታል ፀጉርሽን፣ እኔ እኮ ላንቺ አንድ ብር ልኬልሽ አላውቅም፣ አንቺ እኮ ለፍተሻል አልተባልኩም። ተረድተኸኛል? እንደነዚህ አይነት ሰዎች እንደዚህ ቴንኪው ማለት እኔ በጣም ከትዳር የሚቆጨኝ ነገር በጣም ጥሩ ሰው ነሽ እንድባል ብቻ እንፈልገው። አንድ ቀን እኔ አንድ ብር በፖስታ ቤት የሚሆን በባንክ አካውንት ሂጂ እስቲ አንቺ አዲስ አበባ ኑሪ እኔ ብር ልላክልሽ ተብዬ አላውቅም። ተንከራትቼ ነው የኖርኩት። ገብቷል? አሁን እኔ በዚህ እድሜ አሁን ባለውበት ይዞታ ላይቭ ላይ ቁጭ ብዬ ጨርቅ መሸጫ ጊዜ እኮ አይደለም ዳንዬ። ግን እንደዚህ አይነት ሰዎች እድሜህን ያባክኑትና መሀል ላይ ለብ ያለ አድርገው ሲታወቅ እንደዚህ አይነት ህይወት ትመርጣለህ። እኔ አሁን ማረፊያ ጊዜ ነበር፣ በትዳሬ መከበሪያ ጊዜ ነበረ። አሁን በቃሽ ተንከራተሻል ከኔ ጋር አሁን ቁጭ በይ እንደ ሚስት ሰራተኛ ቀጥሬ ላኑርሽ የምባልበት እድሜ ላይ ገብቶሻል። ሌላ ትዳር ተመስርቶ እኔን ይሄኝ ከዜሮ ተነስቼ እንደ አዲስ ዳክረ ጭንቅላትክ ዜሮ ይገባል። ቶ ገንዘብክ ዳንዬ ስትፋታ ጭንቅላት ዜሮ ይገባል። እኔ አሁን እንደ ፎቢያ ነው ያዘኝ የትዳር ነገር ፎቢያ ሆኖብኛል። ለምን ያለፋቴን አስታውሰውና ቴንኪው አልተባልኩበት። በጣም መልካም ሴት ነበርሽ አንቺ ከጎኔ በመኖርሽ ቢያንስ ድልድይ ሆነሽኛል። እዚህ ጋር ለመድረሴ አንቺ ነሽ። አሁን ካለ ከጊዜ በኋላ ግን ይሄ ነገርሽ አልተመቸኝም አይደለም የተባልኩት፣ ዜሮ እንደሆንኩ ነው የተነገረኝ። ከዛ ደግሞ ከዜሮ ነው የተነሳሁት። እንደኔ አይነት ደግሞ ጠንካራ ያልሆኑ ሴቶች ደግሞ ስንት በደም ግፊት በስኳር በብስጭት ፊታቸውን አጥተው፣ እኔ ደግሞ ስታየኝ አይተከዋል አይደል ማሽን ላይ ያረረ ይስቃሉ። ገብቶሃል?